አትከፊ ቴዋላ አትከፊ ቴዋ ያልፍልኛል ብለሽ በስደት አትከፊ ቴዋ ያልፍልኛል ብለሽ ስደት ብትጓዥም ፍጹም እንዳይከፋሽ መደሰት አይቀርም። ለቤተሰብ ስትይ ሁሉም ብትችይም ያልፍልኛል ብለሽ ብዙ ብትከፊም የጨለማ መስሎ መንጋቱ አይቀርም። የሰው ቤት ተቀጥረሽ ስራ ቢበዛብሽም እንደው እኔ ብቻ እያልሽ በሐሳብሽ ናፍቆት መደሰቱ ቢሆን በሀገርሽ ነገም ሌላ ቀን ነው ጭራሽ እንዳይከፋሽ። ናፍቆት መደሰቱ ቢሆን በሀገርሽ ነገም ሌላ ቀን ነው ጭራሽ እንዳይከፋሽ። እድሜ ጤና ሰጥቶ አላህ እንዲረዳሽ ቀጥ በይ በሱና በርቺ በተውሂድሽ። ቀን በቀን ጠንክሪ በኢባዳ ዝክርሽ የተሻለ ሐያት አላህ ይወፍቅሽ። ስደት በቃ ብሎ ለሀገር ቢያበቃሽ ለአላህ ተናነሺ እጅ እግር ስተሽ ሌት ተቀን አስታውሺ በኢባዳ አጥርተሽ። ብልጭልጯ ዱንያ ጭራሽ እንዳትሸውድሽ በመከፋት ቦታ ደስታ እንዲወፍቅሽ። ተናንሰሽ ለታላቁ ኻሊቅ ጌታሽ ነገም ሌላ ቀን ነው ከፊት ነው ያደስታሽ። በታዘሽው ነገር ፍጹም ከተወጣሽ አርራህማን ጌታችን ቃል አለው ሊረዳሽ። እናማ ጀግናዋ ውለታሽ ላቅ ያለ ነው ለሰው የምትኖሪ ታላቅ ትንሽ ሳቲ ቤተሰብ አክባሪ። የስደት ሻማ ለሰው የምታበሪ ደስታሽን ይወፍቅሽ አብሽሪም አብበሽም አብሪ። በስደት ዓለም ላይ ጭራሽ እንዳይከፋሽ ነገም ሌላ ቀን ነው ደስታን ይወፍቅሽ። ብዙም ብትባይ ጭራሽ እንዳይከፋሽ የአርሹ ባለቤት አላህ ይከልሽ። የሱና ኢንስቶኝ የተውሂድ አርበኛ ተውሂድን በመማር ላይ ሁሌም የማተኝ ድካም እንግሊቱ ያልበገራት ጀግና ኢልሚን በመቅሰም ላይ የሆነች ገናና አላል ኢንሻአላህ። እና አንድ በስልጥኛ ሊሞክር ኢንሻአላህ ይሰማል።